እኔ አሁን ምነዳው መኪና ፕራዶ ነው የዛለ የኔ አስተዋጽኦ ግን 600 ሺህ ብር ነው 500 ሺህ ብር የባንክ ባንክ ነው የገዛው ይሄን መኪና አንድ ወር ክፍያ ባቆም እንገናኛለን ታክሲ ላይ ሰልፍ ላይ ማለት ነው ምን ማለት ነው በጣም ብዙ ሰው በ3 አመት ቢዝነስ V8 ሲነዳ ታየዋለ እንትን ጀመርኩ ይላል ፎቅ ጀምሬ ይላል ፋብሪካ የሱ አይደለም የፈለከው ነው አብርሽ እኔና አንተ እንውጣ በመስኮት የፈለከው ዘመናዊ መኪና አስቁመን እስኪ ሊብሬ ያሳየኝም ባሉ የለም ባንክ ነው የፈለገ ቢሊዮነር ነው ማወራ ይወል ሁለት ነገር ነው ሳይገባኝ ቀርቷል ባለሀብቶች ብሩ ቢኖራቸው ራሱ በብራቸው ፎቅ አይሰሩ በብራቸው ቤት አይገዙም ለምን ሪስኩን ባንክ ሼር እንዲያረጋቸው ይፈልጋሉ ኤቭሪባዲ በባንክ ነው የሚንቀሳቀሰው እኔ ይሄንን በግልጽ ማወራው ለምሳሌ ለምሳሌ እኔ ጓደኛ አለ እኩያዬ ነው ምናምን ከኔ ቀድሞ ነው ስራ የጀመረው 10 አመት እየለፋ ነው የሆነ ሱቅ ነገር ወይ ህንጻ መሳሪያ ከፍቶ እያለ ነው ምናምንና እኔ በፕራዶ ሲሄድ ሰዎች ያዩና ያው ሸቱ ከኋላ ተነስቶ በፕራዶ ሄዳል አንተ እዚህ በቪትስ ተንኮራኮራል ሞራሉን ይነኩታል ቪትስ እኮ የሱ ነው ሊብሬ ያለው አይገርምም የሆነ ችግር ቢገጥመው መሸጥ ይችላል እኔ አልችልም አይኔ ያየ ፕራዶ እንደቆመ ነው ችግሬን የምጋፈጠው ሀብት በሁለት አይነት መንገድ ይመጣል አንደኛው በሌብነት ነው ሁለተኛው በብድር ነው በቃ አሁን እንደነገርኩ ነው አሁን የካሜራማናችን ለምሳሌ አላቀም አባቴ ፕራዶ አለ የለም የራስ ምን አለ የራስ ባጃጅ አለ የለም በቃ እሺ ለምሳሌ ትመቻለህ አሁን ባጃጅ ከሌለ አሪፍ ነው እኔና አንተ በምንድን መሰለም እንለያየው ወይም ደግሞ ያላቸው ምን ያቸው ሰዎች በሁለት መንገድ ገንዘብ ይመጣ አንደኛው ህሊናቸውን ሸጠው ለህዝብን በሚበድል መንገድ በቃ ባላቸው ነገር ተጠቅመው እየገፈፉ እየተጋፉ ቪኤት ሊነዱ ይችላሉ ፎቅ ሊኖራቸው ይችላል እሱ ማንንም አይደንቀው አንተና እኔ በምን መሰለም እንለያየው ካሜራማን እኔ የማገኘውን ገንዘብ በሙሉ ስራዬ ላይ ስለማወጣ ሳገኝ ኮምፒውተር ነው የምገዛው ሳገኝ ማይክ ነው የምገዛው ሳገኝ ሾው ነው የምቀርጸው የመስዑድን ሾው ዱባይ ሐረር መቀሌ የሄደበትን ሾው ለመቅረጽ ለ27 ደቂቃ ቪዲዮ 2 ሚሊዮን ብር አውጥተናል የምርህን ነው በትክክል ግማሹ ስፖንሰር ነው ግን 2 ሚሊዮን ብር ወጣ 2 ሚሊዮን ብር ፈጅቷል እኔ ያንን ማረገው አግኝተኛል ስለማረግ ቋሚ ገቢ ያለኝ የማያቋርጥ ባንኩ ያንን ያውቃል